የህንድ ለምንድን ነው ሄደው ለምንድን ነው አሜሪካ ሄዶ ያልታከመው የሚለውን ጥያቄ እውነት ዛሬ እንዳልክ ያወጣው ሚዲያ በጣም የነን ነፃነትን ቤተሰቦችን ሳላደንቃችሁ አላልፍም። ስርዓታችሁ፣ ስነ ምግባራችሁን ከዛም አልፋችሁ ዛሬ ወንድማችሁን እንዲጠራ በልመና ማንም እንዲጠራው አለመፈለጋችሁን በጣም ኮረውባችሁ ማርያም። ሲቀጥል ደግሞ ለልጆቹ ያላቸው ፍቅር ከነበደሏ ከነ ኃጢያቷ ከነ ክፋቷ ከበር አድርገውላት ልጆቹ እንዲረዱና እሷም እንድትረዳ ያደረጉበትን አካሄድ ግን እኔ እንጃ። እስኪ ማን ኢትዮጵያዊ ነው እንደዚህ የሚያደርገው? ማን የባል ዘመድ ነው እንደዚህ የሚያደርገው? ይህንንም ታድላችሁ። ከእናንተ የተዛመደች ራሱ ታድላለች። እውነት የኢትዮጵያ ሕዝብ የዚችን ሴትዮ ክፋት ጥግ ሕዝቡ እንዳለ አውቋል። ለምን? ከሁኔታዋ በለቅሶ ላይ የምታሳየው አክት። እኛ ነፃነትን እኮ በአካል አያውቀውም። አብዛኛው በቴሌቪዥንና በዩቱብ ነው የምናውቀው አይደል? እኛ እንባችንን የረጨነውን ያህል ይህን ሁሉ ልጆች 3 ልጅ ነው 4 ልጅ ወልዳለት እንደ እንቁራሪት ቁልጭ ቁልጭ ብላ በሻርብ ውስጥ ተደብቃ ስታይ ሁሉም ነቅቷል። ለምን ስኳሯ አይደፋትም ከሱ ቀድሞ? እኛ ምን አገባን ስለሷ? እውነት ለመናገር ከሆነ ማለት ነው። ግን ህዝቡ አውቆ ነበር። ህዝቡ አዘናግታ ልጆቹ ትሪት እንዲደረጉ ያደረገችበትን አካሄድ ሳያት እህትየውን በጣም ነው ያደነኳት። እንዲህ አይነትም እህት አለች። ከዚች ከነፃነት እህት የኢትዮጵያ ህዝብ ሊማርበት ይገባል። የባል ዘመድ ተብዬዎች ማለት ነው፣ ልትማሩበት ይገባል። እንግዲህ አስቡ፣ ወንድሟን ወንድሜ ነው አላስታምን ብላ አሰቃይታ ከፈለክ መጻፍህና ቡትትን ይዘህ ትወጣለህ። እሱ ከዚህ ከኢትዮጵያ ዶላር እየላከላት። እኔ ለመጀመሪያ ጊዜ ከአሜሪካ የሚላክ ነው እንጂ ከኢትዮጵያ ወደ አሜሪካ የሚላክ ለመጀመሪያ ጊዜ ነው የሰማሁት እኔ። እግዚአብሔርን የኔ ጌታ ምን ሞተ ይባላል? አረፈ ነው የሚባለው። በቃ እንደውም ሳናውቅለት በቁሙ እየተቃጠለ ከሚኖር እረፍቱ እኮ ነው ለሱ። እሱ እኮ ሞተ አይባልም፣ ተገላገላት ከዚች እንጂ እግዚአብሔርን። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እሺ የማሳከም አቅሙ ላይኖራት ይችላል፣ ልጆች ስለምታሳድግ ለራሷን በሽተኛ ስለሆነች ሱካር ታማሚና ምናምን እንደገና እግሯን ያማታል ምናምን ስለተባለ እሺ እንበል ይሆንላት። ክፋቷስ ለምንድን ነው? ሰው እኮ ከጎዳና አንስቶ እኮ ሰውን ያስታምማል። ሰው እኮ ለመንገደኛው እንኳን እንባው ይፈሳል እኮ። ህዝቡ እኮ አውቆ ነበር እኮ። ልክ ነበር ህዝቡ የተነሳበት። ግን ህዝቡን ጸጥ እንዲል አደረገች። ማን? የነፃነት እህት። ለማን ብላ? ለልጆቹ ብላ። ደስ አትልም? ወንድም እኔ በሆነ ወንድም የተበድሎ እንደዚህ አልቆምም ለልጆቹ ማርያምን አልቆምም። እኔ በሆነ አልችለውም። እሷ ያደረገችውን አላደርግም። ለምን? እውነት ነው። ከአሜሪካ መጥቶ ህንድ ሀገር እስከሚታከም ድረስ ሂዱ። እሱ ለህክምና ሂዶ እየተሰቃየ እሱ ህክምና ሂዶ እሷ እዚህ ትዝናናለች ኢትዮጵያ ልጆቹን ይዛ። እሱ ወይኔ ወንድም ያፈር ልብላለክ እንዶ አፈሩ ይቅለልለት። ለማንኛውም በጸሎቱ ላይ እናስበዋለን። ነፃነት ልመና አይወድም። ነፃነት ልመና አይወድም። በነፃነት ስም የሆነ ነገር ቢሰየምለት ከነ ታሪኩ ቢሰራለት ደስ ይላል። ለምን? እስከሚሞት ድረስ የሚስቀው ህይወቱ እስከምታልፍ ድረስ ለህዝቡ እያገለገለ ህይወቱ እስትንፋሹ እስከምትወጣ ድረስ እየሰራ ልጆቹን የሚረዳ አባት። አው ልመና አይወድም። ልመና ስለማይወድ ብቻ ሐውልት ተሰርቶለት የነፃነት ታሪክ መጥፋት የለበትም። የነፃነት ታሪክ ከነ አባቱና ከነ አርቱ ሊቀጥል ይገባል ነው የምለው። አው ጓደኞቿ አሰባስበው ጥሩ ነገር ከሰሩ ይስሩለት፣ አይለምኑበት። ለምነው ለራሳቸው አያርጉ እንጂ ቤተሰብን ያካተተ ነፃነትን የሚያስጠራ ነገር ቢሰራ
ጎፈንድሚ ተከፍቶ አሁን አጫሉ ሞቷል አይደል? በአጫሉ ስም ጎፈንድሚ አለ፣ አዋርድ አለ፣ ብዙ ነገር እየተሰራለት ነው ያለው። ለትውልድ ይሄዳል። ለነፃነትም እንዲህ ቢደረግ ምን ችግር አለ? እኮ ልመና አይደለም። እንደዚህ ቢያደርጉለት ጥሩ ነው። እሱን የሚያስነሳ ከሱ ህዝቡ መለመንን እንዲጠላ ማድረግ፣ ልመና አለመውደዱ ራሱ ይሄ ራሱ እኮ አንድ ታሪክ ነው ለሱ። እና እስከ መጨረሻ ነው ዛሬ ቁጭ ብዬ ያየሁት እንደ አዲስ እያለቀስኩኝ። እኛ ሲጀመር ሻርብ ተኮናንባ እንዲህ ብላ ጮልቃ ስታይ እኮ ሁሉም ህዝብ ነቅቷል። ሚስትናት ምንድናት? አረ በተነሳ እኮ ነው ያለው ህዝቡ እኮ አውቋል። ያው ይሁን ለልጆቹ ብላችሁ ነው ሸፈንፈን ያደረጋችሁት። እንደተረዳሁኝ ከደህና ቤተሰብ መወለዳችሁን ያስመለክታል። ግን በዚህ ልክ የምትበድል ጨካኝ ሴት ጋር አብሮ መቆም እንኳን ተገቢ ነው ብዬ አላስብም። እኔ እንጃ። ሰው ከጎዳናም አንስቶ ሰውን ይረዳል። ለጎረቤትም ለቅሶ ያለቅሳል፣ ለመንገደኛውም የሚያለቅሳል። ሰው ለገዛ ባሏ ያውም ከዚህ እያመመው እየሰራ ብር ወደ አሜሪካ የሚልክ ባል አስባችሁታል? የኢትዮጵያ ባል እኮ ሚስቱ ስትሄድ እሷ ልካ እሱ ድራፍት ቤት ሌላ ሴት አግብቶ ሌላ ወልዶ ነው እንጂ የእሷን እናት ሞግዚት ሆኖ እየጠበቀ ታዩታላችሁ። የኢትዮጵያ ወንድ የነፃነት ታሪክ እንደዚህ ተደባብሶ የሚቀር አይመስለኝም። እውነት እኔ እንጃ። በቃ ሀሳቤን ልግለጽ ብዬ ነው። ሼር ዱዊት አድርጉልኝ። የተሰማኝን ስሜት ሁላችሁም ሊሰማችሁ የሚገባው የተሰማችሁን ስሜት ተናገሩ። የነፃነትን እህት አደንቃታለሁ። አዎ ለልጆቹ ነው በቃ መሆንም ያለበት ነው። እሱ እኮ እስከሚሞት ድረስ ከልጆቹ ጋር ነው። ልጆቹን እየረዳ ነው የሞተው። ደከመኝ ሳይል ጉበቱ እንደዛ ተነፍቶ አስባችሁታል? ሰው በሚያርፍበት ሰዓት እንኳን ማረፊያ አጥቶ እኮ ነው የሞተው። መዳን ሲችል ነው የሞተው እኮ ነፃነት። እሷ ራሷ ጋር አስቀምጣ ከጓደኛ ለይታ አሜሪካ ቁጭ አርጋ ተንከባክባ ማዳን የምትችለዋን ባሏን አባቷን ያጣችው ባሏ አይደለም።